ልባችንን በሳቸው ፍቅር ማነጽ ነው። ስታውቀው ተወደዋለህ። ነቢዩ ዓለይሂ ሰላቱ ወሰላም የቁርአን ትርጓሜ ናቸው። ምድር ላይ ቁርአን ሲራመድ የምናየው በነቢዩ ሰለላሁ ዐለይሂ ወሰለም ሕይወት ነው። እናንተ ጋር ለዓመታት ኖር ያለው አታስተነትኑም? አታውቁም እንዴ? ዒሳን ስናስብ፣ ነቢዩላህ ኑሕን ዓለይሂ ሰላም ስናስብ፣ ዩኑስን ስናስብ፣ ዘከርያን ስናስብ፣ የሕያን ስናስብ ነቢዩ ዓለይሂ ሰላቱ ወሰላም መልእክተኛ ለመሆናቸው መልእክተኛ ከመሆናቸው በፊት የነበረውን ሕይወታቸውን እንደ ማስረጃ እያመጡ ነው አሉ። በዓለም ላይ በርካታ ሰዎች አልፈዋል። በታሪክ ሀገርን የከፈቱ ጀግኖች አልፈዋል። ፈላስፋዎችና ሑከማዎች የጥበብ ሰዎች የሚባሉትም አልፈዋል። ገጣሚዎች አልፈዋል። ከሁሉም በተለየ እሳቸውን ምን ይለያቸዋል? ምን አይነት ባህሪ ስላላቸው ነው የመጨረሻና መደምደሚያ ነቢይ ሆነው እኛ አርአያ አድርገን እንድንይዛቸው የታዘዝን? እጅግ በጣም የተከበረ ሳይንቲስት፣ በቃ ዝንጥ ብሎ በቃ በጣም ንጹህ ልብስ ለብሶ የሆነ ሰው ሲንቅ ብታዩት አይወርድባችሁ? الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وإمام المرسلين محمد بن عبد الله عليه أفضل الصلاة وأزكى التسليم. اللهم صل وسلم وبارك على سيدنا وحبيبنا وشفيعنا وقرة أعيننا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. إن شاء الله درس تكتاتي تمرتنا السيرة النبوية የነቢያችንን ዓለይሂ ሰላቱ ወሰላም ሲራ ታሪክ የምናይበት ትምህርት ነው። ይህንን ትምህርት ስንከታተል ወደ 5 ንያዎች እንድንነይ ትፈልጋለሁ። ተዓዱደ ንያት አለ። ንያን ማብዛት ኸይር ነው። በዚህ ትምህርት ውስጥ የመጀመሪያው ነቢያችንን ዓለይሂ ሰላቱ ወሰላም ዝርዝር በሆነ መልኩ መተዋወቅ፣ ማንነታቸውን ገና ከውልደታቸው ጀምረን እስከ ህልፈተ ህይወታቸው ድረስ ያለ የነቢዩን ዓለይሂ ሰላቱ ወሰላም